ወንድን እንዴት በፍቅር መጣል ይቻላል? ለሴቶች የሚሆን እውነተኛ ምክር። አንድ አስፈላጊ ጥያቄ ልጠይቅሽ። አንዳንድ ሴቶች ፍቅርን ባያሳድዱም እንኳን ወንዶች ለምን እንደሚከተሏቸው አስበሽ ታውቂያለሽ? ለምንድነው አንዳንድ ወንዶች በጥልቅ በስሜትና በቀላሉ በፍቅር የሚወድቁት? ሌሎች ደግሞ የሚርቁት፣ ግራ የሚጋቡት ወይም በስሜት የማይገኙት? ዛሬ እኔ የማስተምርሽ የውሸት ጨዋታዎችን አይደለም፣ ማጨበርበርንም አላስተምርሽም። ወንዶች በእውነት እንዴት በፍቅር እንደሚወድቁ እና አንድ ወንድ ሴትን በስሜት በአእምሮ እና በፍቅር እንዲመርጥ የሚያደርገው ምን እንደሆነ አሳይሻለሁ። ይህንን ቪዲዮ እስከ መጨረሻው ከተመለከትሽ ፍቅርን ከፊልም ሳይሆን ከወንድ አእምሮ አንጻር ትረጂዋለሽ። እንግዲያው ስንጀምር እንጎል ክፍል 1 ስለ ወንዶችና ፍቅር አንድ እውነት ተረጂ። አብዛኞቹ ሴቶች የማይሰሙት የመጀመሪያ እውነት ይኸውና። ወንዶች በፍቅር የሚወድቁት ስሜታዊ ደህንነት ኢሞሽናል ሴፍቲ እና መነሳሳት ባንድ ላይ ሲሰማቸው ነው። ጫና ሲበዛባቸው አይደለም፣ ሲቆጣጠሯቸው አይደለም፣ ሁሌም ሲፈተኑ አይደለም። አንድ ወንድ በፍቅር የሚወድቀው አንዲት ሴት ፍጹም ስለሆነች አይደለም። እሱ የሚወድቀው በእሷ ዙሪያ ራሱን በነፃነት መሆን ስለሚችል ነው። ስለዚህ ጥያቄው የሆነው ይህንን ስሜት እንዴት መፍጠር ትችላለሽ? ልብ ክፍል 2 ሞቅ ያለ አቀባበል ይኑርሽ፣ ግን ሁሌም ተገኝ አትሆኚ። ቢ ዋርም ኖት አቬይላብል። ይህ በጣም ኃይለኛ ነጥብ ነው። በጥንቃቄ ስሚኝ። ወንዶች ሁሌም ለሚገኙ ሴቶች በፍቅር አይወድቁም። እነሱ የሚወድቁት ስሜታዊ እንክብካቤ ላላቸው ነገር ግን የራሳቸው ሙሉ ሕይወት ላላቸው ሴቶች ነው። ይህ ምን ማለት ነው? በደግነት ትመልሻለሽ፣ ትሰሚዋለሽ፣ ታስብለታለሽ። ነገር ግን ደስታሽ በሱ ላይ የተመሰረተ አይደለም። አንቺ የራስሽ ግብ፣ የራስሽ ፍላጎት እና የራስሽ በራስ መተማመን አለሽ። አንድ ወንድ ሕይወትሽ አስቀድሞ ሙሉ እንደሆነ ሲያይ ጫና አይሰማውም፣ እንዲያውም እንደተጋበዘ ይሰማዋል። ግብዣ ደግሞ እምቢ ለማለት የሚከብድ ነገር ነው። እሳት ክፍል 3 እንደሚፈለግ እንዲሰማው አድርጊው፣ ነገር ግን መጠቀሚያ አታድርጊው። ይህ ክፍል በጣም አስፈላጊ ነው። ወንዶች ጠቃሚና ዋጋ ላላቸው እንደሆኑ ሲሰማቸው በስሜት ይተሳሰራሉ። በገንዘብ መጠቀሚያ አይደለም፣ በስሜት መድከምም አይደለም፣ ነገር ግን ከልብ ማድነቅ ነው። ቀላል ምሳሌዎች፣ ሐሳቡን ጠይቂውና በትክክል ስሚው። አንዳንዴ እንዲያግዝሽ ፍቀጂለት። አንድ ነገር ሲያደርግልሽ ከልብ አመስግኚው። አንድ ወንድ በፍቅር የሚወድቀው ይህ ስሜት ሲሰማው ነው። እኔ ለሷ እጠቅማለሁ ወይም አስፈልጋታለሁ የሚል ምስጋናና አድንቆት ለወንዶች ስሜታዊ ነዳጅ ነው። ንጎል ክፍል 4 የማዳመጡን ኃይል ተጠቀሚ። አንድ ሚስጥር ልንገርሽ፣ ወንዶች በጥልቅ እንደሚደመጡ የሚሰማቸው በብዛት አይደለም። ስለዚህ አንዲት ሴት ስታዳምጠው ሳታቋርጥ፣ ሳትፈርጂ ወይም ሳታረመው ይህ ስሜታዊ ቅርበት ይፈጥራል። ሲያወራ አይን አይኑን እይ። ምክር ለመስጠት አትቸኮይ። ሐሳቡን ተናግሮ እስኪጨርስ ጠብቂ። አንዳንድ ጊዜ ወደ አንድ ወንድ ልብ ለመግባት ፈጣኑ መንገድ በቀላሉ እንደተረዳሽው እንዲሰማው ማድረግ ነው። አበባ ክፍል 5 ሴትነትሽን አሳይ፣ ኃይለኛ አትሁኚ። የሴትነት ጉልበት ድክመት አይደለም። ይህ ማለት መረጋጋት፣ ልስለሳ፣ ስሜትን መግለጽ፣ ከተበተቡነት ነፃ በራስ መተማመን ነው። ለመደመጥ ግድ መከራከር አለብሽም። ለመከበር ግድ መቆጣጠር አለብሽም። ወንዶች በነጥር የሚሳቡት ሰላም እንደሚሰጧቸው እንጂ ጫና ወደሚፈጥሩ ሴቶች አይደለም። ራስሽን ጠይቂው። ወደ ሕይወቱ የማመጣው ሰላም ነው ወይስ ሁከት? ክልክል ክፍል 6 እሱን ለመቀየር አትሞክሪ። ብዙ ሴቶች አንድን ወንድ በስሜት የሚያጡበት ቦታ ይህ ጋ ነው። አንድ ወንድ ይህንም ስሜት ከተሰማው እንደተቆጣጠርሽው፣ ለማስተካከል እንደምትሞክሪው፣ ሁሌም እንደምትወቅሚው የስሜት በሮቹን ይዘጋል። በመተኩ ማንነቱን ተቀበሊ። ሳታስገድጂ እድገቱን ደግፊ። ሳታዘጂ ከጎኑ ሁኚ። አንድ ወንድ በፍቅር የሚወድቀው እንደ አንድ ፕሮጀክት ሳይሆን እንደ በቂ ሰው አድርጎ ከምታየው ሴት ጋር ነው። ስልባ ክፍል 7 ስሜታዊ ትዞታዎችን ፈጠሪ። ወንዶች በፍቅር የሚወድቁት በቃላት ብቻ ሳይሆን በተሞክሮ ኤክስፒሪየንስ ነው። አብራችሁ ሳቁ፣ ጥልቅ ውይይቶችን አድርጉ፣ ማይረሱ አጋጣሚዎችን ፈጠሪ። ይህ ስለ ውድ ቀጠሮችን አይደለም፣
ይህ ስለ ስሜታዊ ግንኙነት ነው። አንድ ቀላል ትዞታ አንድ ወንድ ከ1000 የጽሑፍ መልእክት በላይ እንዲናፍቅሽ ሊያደርግሽ ይችላል። ጊዜ ክፍል 8 እንዲመርጥሽ ጊዜና መስጠት ስጪው። ይህ ወሳኝ ነው። ፍቅር የሚያድገው በነፃነት ውስጥ ነው እንጂ በጫና ውስጥ አይደለም። ለአንድ ወንድ መስጠት ስትሰጪው ስለ አንቺ ያስባል፣ ስለ ስሜቱ ያሰላልፋል፣ እንደምናፍቅሽ ይገነዘባል። ካሳደድሽው ይሸሻል፣ እድል ከተውሽለት ይጥዘንሻል። በስሜት እንዲመርጥሽ ፍቀጂለት። ያ ምርጫ ነው ፍቅር የሚወልድበት ቦታ። ርዕስ ክፍል 5 መጀመሪያ ራስሽን ውጂ። ይህ ተለምዶ አባባል አይደለም፣ ሕግ ነው። ወንዶች በፍቅር የሚወድቁት ለእነዚህ ሴቶች ነው። ራሳቸውን የሚያከብሩ፣ ወሰን ያላቸው፣ ከንቀት የሚርቁ። ራስሽን በጥልቅ ስትወጂ ሌሎች እንዴት ሊወዱሽ እንደሚገባ ታስተምሪያለሽ። በራስ መተማመን ሰዎችን ይስባል። መዝጊያ መልእክቴ በዚህ ልሰናበትሽ። አንድን ወንድ በፍቅር የምታወድጊው ብዙ በማድረግ አይደለም። የምታወድጊው የተሻለ ሰው በመሆን ነው። የበለጠ እውነተኛ፣ የበለጠ በራስ መተማመኛ፣ የበለጠ ስሜትሽ የተረጋጋ። አንድ ወንድ ከአንቺ ጋር ሰላም፣ አድንቁት፣ ነፃነትና ግንኙነት ሲሰማው ፍቅር በተናተሩ ይመጣል። ይህንን ቪዲዮ ከረዳሽ ላይክ አድርጊ። ይህንን ለመስማት የሚገባት ጓደኛሽ አጋሪ እና ከታች ኮመንት አድርጊ። አንድ ወንድ በፍቅር እንዲወድቅሽ የሚያደርገው ምን ይመስልሻል? ለበለጠ እውነተኛ ግንኙነት ምክር ሰብስክራይብ ማድረግ እንዳትረሺ። በሚቀጥለው ቪዲዮ እንገናኝ። ልብ